ስሜ ሀብቶም ይባላል። መጀመሪያ ይሄን ምልክት በራሴ ሳየው ወደ ሕክምና ማዕከል ሄድኩኝ። ተመረመርኩኝና ስኳር እንዳለብኝ አረጋገጥኩ። እስከ 240 ምናምን ይደርስ ነበር። ከዛ ቀጥታ መድኃኒት ሳልጀምር ወደ አገሪቱ የባህል ሕክምና ማዕከል መጣ። ሕክምናውን ጀመርኩኝ። ለ15 እና ለ20 ምናምን ቀን ድረስ እንደዛው እንዳለ ቀጥሎ ነበር። ከዛ በኋላ ግን ተከታታይ መድኃኒቱን በመውሰድ ሙሉ ለሙሉ ነጽኛለ። ፕሮሰሱ በየ10 ቀን እየመጣ መድኃኒት ወስድ ነበር። በተለያየ ጊዜ ውጤቶችን አይ ነበር። ሁሌ መዘግብ ነበር የቀን ውጤቴን። በአንዴ ከ200 ምናምን ወርዶ ወደ 100 ምናምን ገባ። 150 160 አካይ። ከዛ በኋላ ግን ከ100 በታች ሆነ። ሕክምናውንም የተከታተልኩት ከዛ በኋላ ግን አቆምኩት። አሁን ከ100 በታች ነው የስኳር መጠኔ። 80 ምናምን 90 ምናምን በቃ ኖርማል ሙሌ ቼክ አደርጋለሁ። እኔ የባህል ሕክምናውን በጣም ነው እንትን ያልኩት። የተጠቀምኩትም ምንም አይነት መድኃኒት ሳልወስድ ነው ወደ ኖርማል የተመለሰው። የባህል ሕክምናውን ሁሉም ሰው ቢሞክረው ውጤት ያገኝበታል ብዬ አስባለሁ። ብዙ ነገር ነው የተማረው።